አድዋና ኦሮሞ ምን እንደሆነ የጣሊያን ጋዜጠኞችን መጠየቅ ነው። የኛ ሀገሮቹን ተዋቸው። ብዙ ጊዜ ኦቨርላፕ የሚሆነው መሬት ብቻ አይደለም፣ ጀግንነትም ኦቨርላፕ ይሆናል። አድዋ ማለት ለኔ ገበየው ጉርሙ ነው። አድዋ ማለት ለኔ ባልቻ አባ ነፍሶ ነው። ጣሊያን ማለት የጣሊያን ቀባሪ ገረሱ ዱኪ ነው። የጣሊያን ቀባሪ በላይ ዘለቀ ቂልጡ ነው። ሪቂቻ ረጋዋ ማሪቂቻ አድዋ ጉዳይ ሰፊንፊኔ ጂሩ ለምን የወሰና ደብሰስ ለፍቲ ሴና እንጂ ዲሩ ይላል። ሶ ታሪክን ቢያዛባ ታሪክ የተሰራበት ቦታ ግን አይዛባም ይላል። የኛ ከሰራጨ ያካ አድዋ ደገ የኛ ከባንዳቴ ዲገዲራ ገነተ አራም ፈልሜ ሲሬሳ ሴና ከራራ መቀላ ይሄ ከምሰልዶ ቁጥር ውስጥ አንዱ ጀግንነትን አውርሶና እኛ ደግሞ ከነሱ ወረስነው ጀግንነት ለልጆቻችን ለልጆቻችን እናወርሳለን ማለት ነው። አብዛኛውን ጊዜ ኦሮሞ የጀግንነቱ ቦታ እንጂ የሚዲያው ቦታ አታገኙ። አሁን ያለው ትውልድ ግን የጀግንነቱን ቦታ የሚዲያውን ቦታ መገኘት አለበት ማለት ነው። ምክንያቱም ለቀማተኞች እድል መሰጠት የለበትም። በኔ ትውልድ ላለ እቺ ከኔ በላይ ያሉትን ኦፍ ገራራት ከሙራን ይላል ኦሮሞ። ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት። ለማንም አሳልፎ መስጠት የለበትም። ዊነር ነኝ ብሎ ማሰብ አለበት። ያገባኛል ብሎ ማሰብ አለበት።